$3.4 ቢሊዮን ወጪ የተደረገበትና ከአዲስ አበባ ጅቡቲ የሚያደርሰው የባቡር መስመር በቻይና ካምፓኒዎች መገንባቱና የሙከራ ስራውም እየተከናወነ እንደሚገኝ ይታወቃል። ይህ የቻይና በአፍሪካ የምታደርገው ትልቅ ኢንቨስትመንትን የሚያሳይና የኢትዮጵያ መንግስትም የእውቀትና የክህሎት ሽግግር ያደርግልኛል በሚል ተስፋ የጣለበት ነው። አንድ ጋናዊ አስተያየት ሰጪ ግን ይህ ቻይናውያን ኢንቨስትመንት አፍሪካውያንን አሊያም ቻይናውያንን ለመጥቀም ነው ሲሉ ይሞግታሉ። ምንም እንኳን ማንኛውም ሀገር ለአንድ ሀገር የምታደርገው ድጋፍ የራሷን ጥቅም ለማስጠበቅ መሆኑ ባይካድም ይህ አስተያየት ሰጪ የተለያዩ ጉዳዮችን አንስቷል። በተለይም በፕሮጀክቶቹ ግንባታና ከግንባታ በኋላ የሚሳተፉት ሰራተኞች ቻይናውያን መሆናቸው አፍሪካውያን ስራ ፈላጊዎች ስራ እንቁልልጭ የሚያስብል ነው ሲልም ሀሳቡን አቅርቧል። በኢትዮጵያም የቻይና ፕሮጀክቶች ላይ አብዛኞቹ ሰራተኞች የቻይና ዜጎች መሆናቸውንም ያነሳል። ኢትዮጵያውያን ሊያከናውኑት በሚችሉት የስራ ዘርፎች ጭምር የውጭ ምንዛሬ የወጣባቸው ወደ ሀገር ውስጥ ለስራ የሚገቡት ቻይናውያን ከኢትዮጵያውያን የጉልበት ሰራተኞች ጋር ፉክክር ውስጥ ሲገቡም ይስተዋላል። ምዕራባውያን በተለያዩ መንገዶች አንጡራ ሀብታችንን በዝብዘው ሄዱ የሚለው ጋናዊው፣ ቻይናውያን ደግሞ አካሄዳቸውን ቀይረው መጥተዋል ይላል። በኢትዮ ጅቡቲ የባቡር መስመርም ከግንባታው ጀምሮ እስከ አስተዳደራዊ ስራዎች ቻይናውያን በብዛት እየተሳተፉበት ከመገኘቱ በተጨማሪ ለ5 ዓመት የሚዘልቅና ባቡሩን የማስተዳደር ስራም ለቻይናውያን መሰጠቱ አግባብ አለመሆኑን ያነሳል። አስተያየት ሰጪው በተለያዩ የአፍሪካ ሀገራት የቻይናውያን መሰል ስራዎችንና ለሀገራቸው ሕዝብ የስራ ዕድል እየፈጠሩ አፍሪካውያንን ተመልካች ብቻ ስለማድረጋቸው ምሳሌ አንስቷል። ይህ መሰለው አስተያየት ብዙዎች ሲያነሱት ይደመጣል። በኢትዮጵያ የጥበቃ ስራ ውስጥ ጭምር ከሚሳተፉ እስከ ለውጭ ሀገር ዜጎች ክልክል እስከሆነው ሸቀጣ ሸቀጥ ንግድ ድረስ የሚሳተፉ ቻይናውያንን ማየት እየተለመደ መጥቷል።